የምንነጋገረው ስለ ታይሮይድ ካንሰር ነው። ሰላም እንዴት ናችሁ? ዶክተር ተስፋዬ አጋባላለሁኝ በዶክተር ሳሊያንስ ጀነራል ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስት እንደዚሁም ደግሞ በጡትና ኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ሐኪም። ታይሮይድ ካንሰር ወይንም በተለምዶ እንቅርት ካንሰር የሚባለው በፊት ለፊተኛው አንገታችን ከስር በኩል ያለ ሲሆን ይሄ የሚከሰተው የታይሮይድ ህዋሳት ወይንም ሴሎች ሰውነታችን ቁጥጥር ውጪ ከመጠን በላይ በሚራቡበት ጊዜ ነው። እንግዲህ ይሄ ችግር ሲከሰት ብዙ አይነት ምልክቶችን ሊያሳይ ይችላል። በአብዛኛው ግን የታይሮይድ ካንሰር ዋነኛው ምልክት ህመም የሌለው እብጠት ፊት ለፊተኛው የአንገታችን ክፍል ላይ ሲከሰት ነው። በተጨማሪ ግን እብጠቱ አካባቢው ላይ ያሉ አካላትን እየጎዳ በሚሄድበት ጊዜ የድምጽ ለውጥ እንደዚሁም ደግሞ ያልተለመደ የድምጽ መጎርነን፣ ለመዋጥና ለመተንፈስ መቸገር ምልክቶችን ሊያሳይ ይችላል። አንዳንድ ታካሚዎች ረጅም ጊዜ የቆየ ካንሰር ያልሆነ እንቅርት ኖሯቸው ሊሆን ይችላል። እነዚህ ታካሚዎች ደግሞ ይሄ እንቅርት ወደ ካንሰር ሲቀየር የሚያሳዩቸው ምልክቶች አሉ። ለምሳሌ ከዚህ በፊት ያልነበረ ህመም እዛ አካባቢ ላይ የሚሰማቸው ከሆነ እንደዚሁም ደግሞ ቅርብ ጊዜ ወዲህ በፍጥነት የማደግ ስሜት ካሳየ እንቅርት ወደ ካንሰር ተቀይሮ ሊሆን ስለሚችል ምርመራ ያስፈልጋል። እንቅርት ካንሰር ጥርጣሬ ሲኖር የሚሰሩ ምርመራዎች በመጀመሪያ የአልትራሳውንድ ምርመራ ይሰራል። ታይሮይድ ካንሰር ብዙ አይነቶች ናቸው። አብዛኞቹ ግን ዲፈረንሺየትድ ታይሮይድ ካርሲኖማ የምንላቸው ፓፒለሪ ታይሮይድ ካንሰር እንደዚሁ ፎሊኩላር ታይሮይድ ካንሰር አይነቶች ናቸው። እነዚህ ደግሞ በጊዜ ከተደረሰባቸው በጣም ውጤታማነት ሊታከሙ የሚችሉና ሊድኑ የሚችሉ የሰውነታችን ካንሰሮች ውስጥ ዋነኛዎቹ ናቸው ማለት ነው። ህክምና አማራጮቹ በአጠቃላይ 3 ናቸው። የመጀመሪያው አማራጭ የቀዶ ህክምናና ዋነኛው የህክምና ዘዴ ሲሆን ይሄም እንቅርቱን ሙሉ በሙሉ ማውጣት ሊያስፈልግ ይችላል። አንዳንዴ ደግሞ ካንሰሮቹ ትንሽ ከሆኑና በጣም አስጊ ካልሆኑ ደግሞ የታይሮይዱን ግማሽ አካል ብቻ ማውጣት በቂ ሊሆን ይችላል። ከዚህ በተጨማሪ ከሰርጀሪ በኋላ የአዮዲን ጨረር ወይንም ራዲዮ አክቲቭ አብሌሽን ቴራፒ የምንለው ህክምና ሲያስፈልጋቸው ሊሰጥ ይችላል። እንደዚሁም ደግሞ በመድኃኒት ቲኤስኤ ሰፕሬሽን ቴራፒ የምንለው በመድኃኒት ካንሰሩ እንዳያድግ እንደዚሁም ተመልሶ እንዳይመጣ ማድረግ ይቻላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። እነዚህንና ሌሎች እንቅርት ወይንም የታይሮይድ ችግሮች ሲኖሩባችሁ ወደ ሆስፒታላችን መጥታችሁ በቂ የሆነ ህክምና ማግኘት ትችላላችሁ።